ጸጸቱን መሸከም ስለማይችል ራሱን ያጠፋል። ቁማርተኝነት ለየትኛውም ነገር ክብር አለመስጠት ነው። سموت بنور يضيء الدنا فزال الظلام برب البشر ያላህ ባሮች ምንም ጥርጥር የለውም አንድ ሰው የዚህ አይነት ልማድ ውስጥ ከገባ የትኛውንም ነገር ለንግድ ከማቅረብ አይቆጠብም። ዲኑን፣ ክብሩን፣ ልጆቹን፣ ባለቤቱን፣ መኖሪያውን አንድ የሚያስተርፈው የሚደራደርለት ነገር አይኖረውም። ሁሉ ነገር እሱ ጋር የቁማሩ ማስያዛና መጫወቻ ይሆናል። ስለዚህ ነው ቀልቡ ላይ በጣም የነገሰው ይሄ ቁማር ስለሆነ ሁሉን ነገር ለሱ ሲል መልቀቅ፣ ለሱ ሲል ሁሉ ነገር ማበርከት ይጀምራል። ይሄ ታዲያ ትልቅ የሸይጣን መንገድ አይደለም? ይሄ በጣም ሸይጣንን የሚያስወድድ ሸይጣንን የሚያረካ ነገር አይደለም? ለዚህ ነው አላህ ስለ ቁማር ሲያነሳ ስለ ሸይጣን ያነሳ። ኢነማ ዩሪዱ ሸይጣን አን ዩቂዐ በይነኩም አልዐዳወተ ወልበግዳእ ፊል ኸምሪ ወልመይሲር። ሸይጣን የሚፈልገው በእናንተ መካከል ጠላትነትና ጥላቻን ሊጥል ነው በእነዚህ ሁለት ጉዳዮች በኸምርና በቁማር ጉዳይ ሲል አላህ ተባረከ ወተዓላ ይናገራል። በቁማር በጣም ከሚታወቁ አካባቢዎች ውስጥ አንድ የሆነ አካባቢ ላይ ከፍ ያለ ስፍራ ያለበት ቦታ ላይ እየሄዱ ቁማርተኞቹ ራሳቸውን ያጠፋሉ። ይህንን የሚያደርጉት ምን ካደረጉ በኋላ ነው? በቁማር ያላቸውን ነገር ሁሉ ከጨረሱ በኋላ ባለቤቱን በቁማር የሚያስበላል፣ ባለቤቱን አስይዞ የሚጫወት፣ መኖሪያውን አስይዞ የሚጫወት፣ መኪናውን የሚመላለስበትን ያን አስይዞ የሚጫወት። ከዛ እነዚህ ነገሮች ከጨረሱ በኋላ ራሱን ውስጡ የሚሰማውን የራሱን ጥላቻ ጸጸቱን መሸከም ስለማይችል ራሱን ያጠፋል። ቁማርተኝነት ለየትኛውም ነገር ክብር አለመስጠት ነው። ለባለቤትህ፣ ለቤተሰብህ፣ ለዲንህ፣ ለክብርህ ለየትኛውም ነገር ክብር ማጣት ነውና በተለይ በአሁን ጊዜ በተለያዩ ቦታዎች ላይ ከተማችንን ጨምሮ እንደምታውቁት ሰው ሁሉ ሞባይሉን ይዞ የሚጎረጉርበት የሚሰለፉበት እንደዚህ ያለ ችግር ውስጥ የገባንበት በመሆኑ ከዚህ አይነት ነገር እኛም ራሳችን ሌሎቹም እንደዚህ የተለከፉትን መምከርና መመለስ ያስፈልጋል።